ሰላም ሰላም የተከበራችሁ የተወደዳችሁ ወድ አድማጭ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እና እንዴት ናችሁ? እንግዲህ በዛሬው ወጣሁት በነ ሰይድ እና በሱመያ ጓደኛ ነው ደግሞ የመጣሁት። እኔ ምስኪን አንዳንዴ እኮ የዋህነት ይጎዳል የሚባል ተረት አለ። ሰው ብሎ ራስን አደጋ ላይ መጣል ከባድ እንደሆነ ታውቃላችሁ፣ ትረዳላችሁ። ግን ሰው ለሚወደው ሰው እሱና እሷን አንድ ለማድረግ ያው እንግዲህ በባህር ሄዳለሁኝ ምናምን ብላ ቪዲዮ ለቃ ነበር። ንግስቷ ሱመያዬ ደግሞ በባህር እንዳትመጪ፣ እኔ በባህር ከምትመጪ ፓስፖርትሽን በምንም አሰጥሻለሁኝ ብላ ቪዲዮ ለሰርታለች። እንግዲህ እስካሁን ድረስ የልጅቱም ድምፅ የለም። ሳይድም እንግዲህ በባህር ከምትከጂ ፓስፖርትሽን እልክልሻለሁኝ ብሏል ማለት ነው። እና ወገኖቼ ምን ይታያችኋል ስላችሁ ነው እንግዲህ ማለት ያኔ የሰው ልጅ ሰው ሆኖ ያጠፋል፣ ሰው ሆኖ ይሳሳታል። እና እቺ ልጅ ደግሞ እንግዲህ ያው ለሰው ብላ የሰው ትዳር አቃናለሁ ብላ የራሷን ህይወት በባህር ሄዳለሁ ብላ ተነስታለች። እና የምር ሱመያም እኔ እየቀለዱብኝ መስሎኝ ነው እንጂ በባህር እንዳትመጪ ለእኔ ስትከራከሪ ነበር። እንዲሁም ደግሞ አንቺ በባህር እንድትመጪ አልፈልግም ውዷ ጓደኛዬ ብላ ቪዲዮ ሰርታ ነበረ። ምላሽ አላገኘችም። እውነት አንዳንዴ ለሰው ብላችሁ በባህር ስትሄዱ ለሰው ብላችሁ ዋጋ ስትከፍሉ ዋጋ ያስከፍላል። አንዳንዴ የምር ነው የምላችሁ ከልብ እንደዚህ አይነት ጓደኛ እኔ ያለ አይመስለኝም። ባይዘዌና ለሱመያ እየከፈለች ያለው ዋጋ በነገራችሁ ላይ ከባድ ነው። ሰው ልጅ ስንባል ሰው ለሰው መድኃኒት ነው፣ ወገን ለወገን ደራሽ ነው። ግን ቢሆንም ደግሞ በአግባቡ ይመስለኛል። እና ሰይድም እንግዲህ እያረጋ ያለው ነገር ሙዱ ምናምን እየከነተን አይደለም ትላላችሁ። የተመቻችሁ ስላላችሁ ኮሜንት ላይ ታብ አድርጉ። ንግስት ሱመያውም እንግዲህ እንዳትመጪ ጓደኛዬ በባህር እንዳትሞክሪው ለእኔ ስትሪ ነበረ እና በባህር እንዳትመጪ ብላ ቪዲዮ ሰርታለች። ያው እንግዲህ እግዚአብሔር አምላክ ይጠብቃት፣ ዘመድም ትሆን ጓደኛም ትሆን እና አዲስ ቪዲዮም ለቃለች ንግስቷ ሱመያ። እንደው ግን አንዳንድ ህይወታቸው አይመሰቃቀል የሚባል ተረት አለ እኮ እውነት ለመናገር። ሰውየውም በእነሱ ፍቅር እኮ በወዲህ ሀዩ በረኪና ታስጨልለዋለች፣ ወዲህ ደግሞ ሱመያዬም አረብ አግብተህም ከሆነ ይመች ሰይዶዬ ምኞት ተሳክቶልሃል። እኔ የሚያስቀኝ ድራማ ነው። ህዝቡን እኮ ድራማ እኔ ውጤታቸውን ማየት ፈልጋለሁ። ከዚህ ኩላ እኛም እስቲ ኮፒ ሊንክ ሼር እያደረጋችሁ አፈምሱን፣ እንፈምስባቸው እስቲ። እኛ ነው ማፈምሱ፣ እነ ንግስት ሱመያ አፈምሱን። እኛ ነው እውነት ለመናገር ከሆነ እኛንም አፈምሱ። እና ንግስት ሱመያ እንግዲህ እኔ ምንም ላደርግ አልችልም እና የኔ ቆንጆ ጓደኛዬ በባህር እንዳትመጪ፣ መጥቼ እኔ ወስድሻለሁ። መጥቼም ቢሆን ሰይድዬማ ይመድ ከመጣሽለት እንዳፊቱም አይለቅሽም። ሱመያ ንግስቷ ሱመያ ሰይድ አሁን ይመድ ብትመጣለት ሀዋ ሱመያዬ አይለቃትም ከምታስቡት በላይ ማለት ነው። እና ትላላችሁ